ሰላም እንዴት ናችሁ? በዛሬው ቪዲዮአችን የምንመለከተው በ2018 ዓመተ ምህረት ቴክኒክና ሙያ ገብታችሁ ለመማር የምትፈልጉ ተማሪዎች የመቁረጫ ነጥብ ወጥቷል። እሱና በግል ኮሌጆች ገብታችሁ ለመማር ብታስቡ ደግሞ የትኞቹ የግል ኮሌጆች ናቸው ህጋዊ ፍቃድ ያላቸው ወይም ደግሞ አክሬዲትድ የሆኑ ኮሌጆችን ነው የምነግራችሁ። እስከ መጨረሻው ተከታተሉ። ቪዲዮውን ላይክ ካላደረጋችሁ ላይክ ማድረጋችሁ እንዳትረሱ። እሺ ወደ መጀመሪያው ስመጣ በዘንድሮ በ2018 ዓመተ ምህረት ቴክኒክና ሙያ ገብታችሁ መማር ብትፈልጉ ዝርዝር ወጥቷል። አሁን የምነግራችሁ ዝርዝር የሚያገለግለው በ2017 ዓመተ ምህረት ኢንትራንስ ኤግዛም እንደተፈተናችሁት ነው እንጂ ከዛ በፊት በ2016 ወር በ2015 የተፈተናችሁ የኢንትራንስ ኤግዛም የወሰዳችሁ ማለት ነው። ለነሱ ይሄ ዝርዝር የማያገለግል ነው የሚሆነው። ስለዚህ እናንተ የምትስተናገዱት ከዛ በፊት በወጣው መመሪያ መሰረት ነው ይሄኛው የሚያገለግለው ለ2017 ዓመተ ምህረት ኢንትራንስ ኤግዛም ለወሰዱት ስለሆነ ግልጽ ለማድረግ እፈልጋለሁ። እሺ ወደ መጀመሪያው ስመጣ በደረጃ ሌቨል 1 ኦር ሌቨል 2 ምንለት ነው ለወንዶች አርብቶ አደር አካባቢ ሳይጨምር ማለት ነው። ስለዚህ ደግሞ አርብቶ አደር አካባቢ ሳይጨምር ወይም ደግሞ ሩራል ኤሪያ ያሉትን ሳይጨምር ማለት ነው መግቢያ ነጥቡ 134 እና ከዛ በታች ይሆናል ማለት ነው። ስለዚህ ሌቨል 1 ለመማር እና ሌቨል 2 ለመማር ፈልጉ ተማሪዎች ከ134 በታች ካመጣችሁ ለወንዶች ይሰራል ማለት ነው። ስለዚህ ለአርብቶ አደር አካባቢ ላሉት ደግሞ ከ132 በታች ነው። ለሴቶች አርብቶ አደር ሳይጨምር ከ121 በታች ሌቨል 1 እና ሌቨል 2 መማር ትችላላችሁ። እንዲሁም ደግሞ አርብቶ አደር አካባቢ ካሉ ደግሞ 120 እና ከዛ በታች ይሆናል ማለት ነው። ለሁለቱም ጾታ ነው የሚሆነው። ስለዚህ ለአካል ጉዳተኞች ለሁሉም ለወንድም ለሴትም ማለት ነው ከ120 በታች ካመጡ ሌቨል 1 እና ሌቨል 2 መማር ይችላሉ። በሁለተኛው ደረጃ ደግሞ ይሄ የሚያገለግለው ለነገርኳችሁ መረጃ ለሶሻልም ለናቹራልም የመግቢያ ውጤት ነው። ስለዚህ ደረጃ 3 እና ደረጃ 4 ሌቨል 3 ኤንድ ሌቨል 4 ደግሞ ከሌቨል 1 እና ሌቨል 2 መግቢያው ነጥብ ከፍ ያለ ነው የሚሆነው። ስለዚህ ለወንዶች የሚሆነው ከ135 በላይ ነው ማለት ነው። ለሴቶች ደግሞ ከ122 በላይ ነው። ይህም አርብቶ አደርን ሳይጨምር ነው። አርብቶ አደር አካባቢ ለወንዶች ደግሞ ከ133 በላይ እንዲሁም ለሴቶች ከ121 በላይ ሆኖ ለአካል ጉዳተኞች እንዲሁም ለሁለቱም ጾታ ከ121 በላይ ይሆናል ማለት ነው። ስለዚህ መጨረሻው ደግሞ የምናየው ሌቨል 5 ነው። ሌቨል 5 ለወንዶች ከ179 በላይ ለሴቶች ደግሞ ከ168 ይሄ አርብቶ አደር አካባቢ ያሉትን ሳይጨምር ነው። አርብቶ አደር አካባቢ ላሉት ለወንዶች 168 ከዛ በላይ ሆኖ ሌሎች ሴቶች አርብቶ አደር አካባቢ ያሉት ደግሞ ከ157 እና ከዛ በላይ ሲሆን ለአካል ጉዳተኞች በሁለቱም ጾታ ከ142 በላይ ሆኗል ማለት ነው። ስለዚህ ይህን ይመስላል ማለት ነው። በደረጃ ከ1 እስከ 5 ገብታችሁ ለመማር ፈልጉ። ከዚህ ተጨማሪ ደግሞ የሬሜዳል ውጤት ያመጣችሁ ሁላችሁም ተማሪዎች በዩኒቨርሲቲ ሄዳችሁ ሬሜዳል መማር ባፈልጉ ዲፕሎማ 2 አመት በመማር ቀጣይ ዲግሪያችሁን በመፈልጉት ፊልድ መርጣችሁ መማር ትችላላችሁ። እንዲሁም በጤና ዘርፍ መማር ፈልጉ የጤናውን ዲፕሎማ ቅድሚያ ማድረግ አለባችሁ። ከዛ ውጭ ያለው ግን እንደፈለጋችሁ ታርጋችሁ መማር ትችላላችሁ። በቀጣይ ደግሞ ፍቃድ ያላችሁን ኮሌጆች ነው የምነግራችሁ። ቀጣይ የምነግራችሁ አክሬዲትድ የሆኑ ወይም ደግሞ ህጋዊ የሆኑ ኮሌጆች እነማን ናቸው የሚለው ሙሉ ዝርዝር እጽፍላችኋለሁ። እንዲሁም ደግሞ እኔ ያልጠቀስኳቸው ኮሌጆች ካሉ ሄርካ ላይ ወይም የሱ ዌብሳይት ላይ በመግባት ስክሪን ላይ ጽፋላችኋለሁ። እዛ በመግባት ማየት ትችላላችሁ ማለት ነው። ስለዚህ አሁን ዝርዝር ያመጣሁላችሁ አክሬዲትድ የሆኑ ኮሌጆች። ስለዚህ ኮሌጆች የመጀመሪያው አድማስ ዩኒቨርሲቲ ኮሌጅ ነው። አልካሃን ሄልዝ ሳይንስ ቢዝነስ ቴክኖሎጂ ኮሌጅ ነው። አልፋ ዩኒቨርሲቲ ኮሌጅ፣ ቤትስ ኮሌጅ፣ ሲቲ ኮሌጅ እንዲሁም ዳይናሚክስ ኢንተርናሽናል፣ ኢትዮጵያን ካቶሊክ ዩኒቨርሲቲ፣ ግሬስ ኮሌጅ ኦፍ ቢዝነስ ኤንድ ኮምፒውተር ሳይንስ፣ ኢንፎኔት ኮሌጅ፣ ኢንተርናሽናል ሊደርሺፕ፣ ጄትሮ ሊደርሺፕ ማኔጅመንት፣ ኩኑዝ ኮሌጅ፣ ኒው ጄኔሬሽን ዩኒቨርሲቲ ኮሌጅ፣ ፒኤስሲ ኢንፎርሜሽን ሲስተም ኮሌጅ፣ ሪፍት ቫሊ ሮያል ኮሌጅ፣ ሰሌክት ኮሌጅ፣ ሴንት ሜሪ ኮሌጅ፣ ዩኒቲ ኮሌጅ፣ አፍሪካን ቤዛ ኮሌጅ፣ ሲፒ ቢዝነስ ኤንድ ኮምፒውተር ቴክኖሎጂ ኮሌጅ፣ HILCOE ስኩል ኦፍ ኮምፒውተር ሳይንስ ኤንድ ቴክኖሎጂ ኮሌጅ፣ ሂልኮ ስኩል ኦፍ ኮምፒውተር ሳይንስ የሚባለው ማለት ነው። ማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ፣ ሼባ ዩኒቨርሲቲ፣ ደቡብ ኢትዮጵያ ኮሌጅ፣ ፋርማ ሄልዝ ኮሌጅ፣ ጋምቢ ኮሌጅ ኦፍ ሜዲካልስ። እነዚህ ጋምቢ የሚገኘው ባህር ዳር ሲሆን
ፋርማ ሄልዝ ሳይንስ ኮሌጅ ደግሞ ሀዋሳ ነው የሚገኙት። አንዳንድ በአዲስ አበባም በሀዋሳም እንዲሁም ደግሞ ኦሮሚያ ክልል ያሉትን የጠቀስኩላችሁ ማለት ነው። ስለዚህ ምናልባት ከነዚህ ውስጥ በእናንተ አካባቢ አዲስ የተመሰረተ ኮሌጅ ካለ ደግሞ ሄርቃ ላይ ገብታችሁ ማየት ትችላላችሁ። ስለዚህ ይህን ይመስላል ማለት ነው። ቪዲዮን ላይክ ካላደረጋችሁ ላይክ ማድረጋችሁ እንዳረሱ፣ እንዲሁም ሰብስክራይብ አድርጉ። አዳዲስ መረጃዎች ሲኖሩ ወዲያው ኢንፎርም ማድረጋችሁ ስለሆነ ባባይ ቻው።